በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 29 ቀን እመምዑዝ እናታችን ቅድስት ፍቅርተ ክርስቶስ ሐዋርያዊት ጻድቅትና ሰማዕት ናት። እንደምን ነው ቢሉ ሂስ ወር በገባ በ29 ቀን በቤተ ክርስቲያናችን ታስበው ከሚውሉ እግዚአብሔር አምላክ ቃል ኪዳን ከገባላቸው ከሰጣቸው እናቶች ኢትዮጵያዊቷ ሰማዕትና ጻድቅት ቅድስት ፍቅርተ ክርስቶስ እመምዑዝ ትገኛለች። ፍቅርተ ክርስቶስ ወይም እመምዑዝ ማናት? ምን ቃል ኪዳን ተሰጣት? ያደረገችው ተጋድሎስ ምንድነው የሚለውን በጥቂቱ እንመልከት። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። የቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 40። በሰሜን ወሎ ሀገረ ስብከት በመቄት ወረዳ ጥባ ማርያም ቀበሌ ውስጥ ምንታምር በምትባል ቦታ ላይ በ16ኛው መቶ ክፍለ ዘመን በኢትዮጵያዊቷ ሰማዕትና ጻድቅ ቅድስት ፍቅርተ ክርስቶስ የተመሰረተችው እመምዑዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ ገዳም አንድነት ገዳም ትገኛለች። ይህች ገዳም ከአዲስ አበባ በደሴ ወደ ጎንደር በሚወስደው መንገድ 665 ኪሎ ሜትር ርቀት ከተጓዙ በኋላ ገራገራ ፍላቂት ከምትባል ከተማ በመውረድ በእግር 2 ሰዓት ከ30 እንደተጓዙ ከ370 ዓመት በላይ ያስቆጠረችውን እመምዑዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ በአንድ ቀን የሰራቻት ለጌታ በአራቱም አቅጣጫ የሰገደችውን ታላቅና ድንቅ ቤተ መቅደስ ያገኛሉ። የዚህ ታላቅ ገዳም መስራች ኢትዮጵያዊት ሰማዕትና ጻድቅ ቅድስት ፍቅርተ ክርስቶስ በደቡብ ጎንደር ደራ ፎገራ አንበሳሜ ወረዳ ልዩ ስሙ አቡነ ሐራ ገዳም አዋሳኝ ከተታ ማርያም ተብሎ በሚጠራው ቦታ በሚያዝያ 4 ቀን ተጸንሳ ታኅሳስ 29 ቀን በጌታችን ልደት ቀን ተወለደች። አባቷ ላባ እናቷ ወንጌላዊት የተባሉ እግዚአብሔር የሚወዱ ትእዛዙን የሚያከብሩ ደጋግ ክርስቲያኖች ነበሩ። መሃን ሆነው ልጅ ባለመውለዳቸው እያዘኑ ተግተው ወደ እግዚአብሔር በመጸለያቸው ቅድስት ፍቅርተ ክርስቶስን የመሰለች ልጅ በጸሎቷ ለሀገር ለወገን የምትጠቅም የምትበቃ ልጅ ተሰጠቻቸው። ከዚያም 80 ቀን ሲሆናት ለልጅነት ጥምቀት ወደ ቤተ መቅደስ በወሰዷት ጊዜ ከጥምቀት በኋላ ስጋ አምላክ ስትቀበል ስትቆርብ ሕይወት የሆነው ቅዱስ ስጋህን ክብር ደምህን የሰጠኸኝ አምላኬ ክብርና ምስጋና ይግባ ብላ አመሰግናለች። ስለ ክርስትናዋ ማርያም ስመ ክርስትናዋ ማርያም ጸዳለ ሲሆን የዓለም ስሟ ደግሞ ሙዚት ነው። ፍቅርተ ክርስቶስ የምንኩስና የቆብ ስሟ ነው። እናታችን ቅድስት ፍቅርተ ክርስቶስ አባ ዳንኤል ከሚባል አባት መጽሐፍን እየተማረች ካደገች በኋላ ለአቅመ ሔዋን ስትደርስ እናትና አባቷ ሊድሯት በመፈለጋቸው ዘራ ክርስቶስ ለሚባል ከደጋግ ሰዎች ወገን ለሆነ ሰው አጋቧት። ማታ እንደ ሙሽሮች ደንብ ወደ ጫቁላ ቤት ሲገቡ ቅድስት ፍቅርተ ክርስቶስ ዘራ ክርስቶስን እንዲህ አለችው፣ ወንድሜ ሆይ እኔ የእናት አባቴን ፈቃድ ለመፈጸም ነው እንጂ ስጋዊ ሙሽራ መሆንን አልፈልግም። ፍላጎት የእግዚአብሔር ሙሽራ መሆን ነው በማለት ብታማክረው ቅዱስ ዘራ ያዕቆብም ቅዱስ ዘራ ክርስቶስም ጸጋ እግዚአብሔር የበዛለት ሰው ነበርና እህቴ እኔም እናት አባቴን ላከብር ፈቃዳቸውን ለመፈጸም እንጂ የስጋ ፈቃድ የለኝም በማለት ተነጋገሩ። በኋላ በአንድ ቤት ውስጥ ለቤተሰቦቻቸው ለአገሬው እንደ ባልና ሚስት ግን ደግሞ በንጽህና ለ40 ዓመታት በድንግልና ኑረዋል። ልክ እንደ ሊቁ ቅዱስ ዲሜጥሮስ እና እንደ ባለቤቱ ልዕልተ ወይን። ከዚህ በኋላ በእግዚአብሔር ፈቃድ ቅዱስ ሚካኤል መጥቶ ወንድ ልጅ እንደሚወልዱ ቢነግራቸውም ሁለቱም ይሄ ሳይሆንም ብለው ለ40 ቀን በጾም በጸሎት በትጋት ጸልየዋል። መልአኩ ተገልጦ ይህ የእግዚአብሔር ፈቃድ ነው፣ ሁለታችሁም ድንግልናችሁ አይፈርስም ብሎ ነግሯቸዋል። ከዚህ በኋላ ወንድ ልጅ ወልደዋል። ሕፃኑ በተወለደ በ7 ዓመቱ በቅዱስ ሚካኤል እቅፍ ገነትን ለ7 ቀናት ከጎበኛት በኋላ ወደ ምድር ሊመልሰው ሲል ሕፃኑ እንዲህ አለው ቅዱስ ሚካኤልን፣ በእናት አባቴ አምላክ ይዤሃለሁ፣ ወደዚያች የከፋች መሬት ወደዛች ዓለም አትመልሰኝ ብሎ ቢለምነው ቅዱስ ሚካኤልም ከአምላክ ጠይቆ በብሔረ ሕያዋን የሕፃናት አለቃ ተብሎ እንዲቀመጥ አድርጎታል። ስሙም ዳግማዊ ቂርቆስ ተብሏል። ቅድስት ፍቅርተ ክርስቶስ ቅዱስ ዘራ ክርስቶስም ልጅ ከወለዱ በኋላ እንደ ቀደሙ በቅድስና በንጽህና ጸንተው ኖረዋል። በዘመናቸው በቅዱስ በኢትዮጵያ ነግሶ የነበረው አጼ ሲስኒዮስ ሃይማኖትን ለውጦ 2 ባህሪ የሚሉ የካቶሊኮችን በመቀበሉ ክርስቲያኖችን እየገደለ ነው የሚል ወሬ ሰምተው ወደ ንጉሱ በመሄድ ሳይፈሩ ስለ ተዋሕዶ ሃይማኖታቸው በንጉሱ ፊት መስክረዋል። ንጉሱም በጣም የበዛ መከራን አድርሶባቸዋል። መከራ በበዛ ቁጥር እነርሱም እየጸኑ ለተከታዮቻቸውና የንጉሱን ሰራዊቶች ሳይቀር አሳመኑ። 60,000 ክርስቲያኖችንም ሰማዕትነት ተቀብለዋል። 60,000 ክርስቲያኖች ሰማዕትነትን ተቀብለዋል። ንጉሱም በጣም የበዛ መከራ አድርሶባቸዋል። መከራ በበዛ ቁጥርም እነርሱም እየጸኑ ተከታዮቻቸውም እየበዙ
የንጉሱን ሰራዊቶችም እያሳመኑ ሄዱ። በሰማዕትነትም አንገታቸውን ብዙ ሰዎች ተቆርጠዋል። በዚህ ጊዜ ሲቆረጡም ከአንገታቸው ደምና ውሃ ወተት ፈሷል። የቅድስት እመምዑዝ እናታችንና የዘራ ክርስቶስ የባለቤቷ በዚህ ዘመን ከነ ቅድስት ፍቅርተ ክርስቶስ ጋር ሰማዕትነት ከተቀበሉት ውስጥ የማኅበረ ሥላሴው ጻድቁ አምደ ሥላሴ፣ የጎረጎር ማርያም አባ መርአዊ፣ የመሲ ኪዳነ ምሕረት እመወተትና ከ60 ሺህ በላይ ክርስቲያኖች ሰማዕትነትን ተቀብለዋል። ቅድስት ፍቅርተ ክርስቶስ አንገቷ ከተቆረጠና ሰማዕትነት ከተቀበለች በኋላም ወደ ምድር መልሶ አንገቷን ከቀሪው የሰውነቷ ክፍል ጋር አዋህዶ ከእንቅልፍ እንደሚነቃ ሰው ቀስቅሶ አስነስቷታል። ከዚህ በኋላ ከአቡነ ማርቆስ ሥርዓተ ምንኩስና በመቀበል ዋልድባ ገዳም ለ4 ዓመት አገልግላለች። ከዚያም ከ500 የሚበልጡ ተከታዮቿን መነኮሳትን አስከትላ ከሰሜን ወሎ ቆቦ ወረዳ ወደምትገኘው በጻድቁ በአባ ጉባ ተመስርታ ጠፍታ ወደ ነበረችው ራማ ኪዳነ ምሕረት አንድነት ገዳም በመሄድ ገዳሟን አቅንታ የወንድ የሴት ብላ ስርዓት ሰርታ ገዳሟን አስተካክላ 500 የሚሆኑ አገልጋዮች መነኮሳትን አኑራ ወደ ኢየሩሳሌም ጉዞ ጀመረች። በመንገዷም ላይ ሰውን የሚበሉ ወደሚኖሩበት አካባቢ በመድረስ እነርሱም እርሷንና 60 የሚሆኑ አገልጋዮቿን ዓይኖቻቸውን በጉጠት በማውጣት ለ4 ወራት በጨለማ ቤት ውስጥ ዘግተውባቸዋል። ከ4 ወር በኋላም በዓል አድርገው ለመብላት ከቤት ቢያወጧቸው መልካቸው እንደ ፀሐይ የሚያበራ ቢሆንባቸው አንቺ ሴት ምንድናችሁ ብለው ጠይቀዋታል። እርሷም ክርስቲያን መሆናቸውን እነሱም የሥላሴ ሕንፃ የሆነውን የሰው ልጅ መብላት እንደሌለባቸው ብትመክራቸው ምን እንበላለን ብለዋታል። እርሷም ከራማ ኪዳነ ምሕረት ስትነሳ የእህል ዘር በአገልጋዮቿ ሲዛ ነበርና ስንዴውን በአንድ ቀን ዘርታ በአንድ ቀን በቅሎ በአንድ ቀን ታጭዶ በአንድ ቀን ደርቆ በአንድ ቀን ተፈጭቶ በአንድ ቀን ለምግብነት በቅቷል። እርሷ ቀምሳ ብታቀምሳቸው እንደ ማር እንደ ወተት የሚጣፍጥ ሆኖላቸው በደስታ ተመግበውታል። ከዚያም እንደዛ እያደረጉ እየሰሩ እንዲበሉ አስተምራ አስጠምቃ ከ6 የሚበልጡ አብያተ ክርስቲያናትን አስተክላላቸዋለች። ከዚያም የተወሰኑ አገልጋዮችን አስቀምጣላቸው ወደ ኢየሩሳሌም በመሄድ ለ7 ዓመታት በኢየሩሳሌም ከኖረች በኋላ የእመቤታችን በዓል ለማክበር ወደ ግብጽ በመሄድ ላይ ሳለች በመንገድ አንድ ቤተክርስቲያን ውስጥ ገብታ ስትጸልይ እመቤታችን በስዕሏ ላይ ተገልጣ ቦታዋ በኢትዮጵያ መሆኑን ነግራት እጇን ዘርግታ ወደ ኢትዮጵያ ሂጂ ብላ ነገረቻት። ከዚህ በኋላ በብርሃን አምድ በቅዱስ ሚካኤል እየተመራች አሁን ወደምታውቅበት የእግዚአብሔር ድንቅ ስራ ወደ ተገለጸባት እመምዑዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ ገዳም አንድነት ገዳም ደርሳለች። በቦታው ስትደርስ የቦታው ልምላሜ የሚያስደስት ነበርና እንዲህ አለች፣ ይህች ቦታ ምን ታምር ብላለች። ቦታዋም እስካሁን ድረስ ምን ታምር በመባል ትጠራለች። ምንታምር ላይ ከአገልጋዮቿ ጋር በመሆን አርፋ ሳለ ከኢየሩሳሌም መርቶ ያመጣት የብርሃን አምድ በዚያ ቦታ ላይ በስፋት ረቦ ከምድር ከሰማይ ተተክሎ ብታየው መልአኩ ቦታ ሺህ ነው ብሎ ቢነግራት በዚያ ተቀምጣለች። የቦታውን ባላባት ይህም ቦታ ልቀቂ ብሎ ቢጠይቃት እግዚአብሔር የሰጠኝ ቦታዬ ነው ብለዋለች። እርሱም ለክስ ወደ ጎንደር በመሄድ አጼ ሱስንዮስ አርፈው አጼ ፋሲል ነግሰው ነበርና እሳቸውን ፍርድ ቢጠይቃቸው በዝና ያውቋት ነበርና ቤተ ክርስቲያን ካልተሰራ ትልቀቅልህ፣ ከተሰራ ግን ሌላ ቦታ ይሰጣል የሚል ፍርድ ፈርደው አሰናበቱት። ሰውየው ፍርዱን ሰምቶ ሲሄድ ቅዱስ ሚካኤል ቀድሞ ሄዶ ለእናታችን እንዲህ አላት፣ ቶሎ ብለሽ ቤተ ክርስቲያን ስሪ፣ እንዲህ የሚል ፍርድ ተፈርዷል ብሎ ነገራት። እናታችንም ታኅሳስ 14 ቀን ከነግህ ጸሎት በኋላ በሰንሰልና በስሚዛ ግድግዳዋን በአይጥ ሐረግ ማገር አድርጋ የግድግዳ ቤተ መቅደስ በዕለተ ዓርብ በአንድ ቀን ሰርታ ታኅሳስ 16 ቀን እሁድ ታቦተ ኪዳነ ምሕረትን አስገብታ ቅዳሴ ያስቀድሳለች። ቅዳሴውን ከተፈጸመ በኋላ ጌታችን ከቅዱስ መንበሩ ላይ እንዳለ ሆኖ ከእናቱ ከቅድስት ድንግል ማርያም ጋር ታያቸው። ከመንበሩ ወርዶም ይህን ቦታ በባረከው ጊዜ የስሚዛዋ ቤተ መቅደስ በአራቱም አቅጣጫ ለፈጣሪ ሰገደች። የመሬት መናወጥም ሆነ። ቅድስት ፍቅርተ ክርስቶስም ልታጠፋን መጣህን? ቤተ ክርስቲያን ልታፈርሳት ነውን? ብላ ብትጠይቀው ይሄ የሰንሰል ቤተ መቅደስሽ ዳግም እስክመጣ ድረስ ሳይፈርስ ሳይታደስ ጸንቶ ይኖራል። በውስጡም እስከ ዓለም ፍጻሜ ድረስ የካህዲያንና መናፍቃን እግር አይገባበትም። በውስጡ ቁርባን የተቀበሉ ሁሉ ኃጢአታቸው ይሰረይላቸዋል። ዘወትር ምሕረቴ በረከቴ ከእነርሱ ጋር ይኖራል በማለት ተናግሮ ተሰወራቸው። ከዚህ በኋላ መነኮሳትና መነኮሳያትን የቅድስት ፍቅርተ ክርስቶስን የትሩፋት ዜናዋን ሰምተው ከየአቅጣጫው ተሰበሰቡ። ቅድስት ፍቅርተ ክርስቶስን በአምላክ ኃይል
ተጋድሏቸውን ይፈጽሙ ዘንድ ታስተምራቸው፣ ትመክራቸው፣ በተግባርም እያሳየቻቸው እያበረታቻቸው ለብዙ ዘመናት ከኖሩ በኋላ በገዳሙ ላይ የአጋንንት ጾር እንዳይነሳ ወንዶችን ለብቻ ሴቶችን ለብቻ አደረገቻቸው። ዘወትርም እንዳይተያዩ የእግዚአብሔር መልአክ በቅድስት ፍቅርተ ክርስቶስ ጸሎት ይጠብቃቸው ነበር። ከዚህ በኋላ እናታችን ቅድስት ፍቅርተ ክርስቶስ ከዚህ ዓለም መለየቷ በቀረበ ጊዜ ሁለት መላእክት ወደ እርሷ መጥተው በብርሃን ሰረገላ ጭነው ወደ ደብረ ነባት ወደ ደብረ ብሔረ ሕያዋን ወስደው በዚያ ቅዱስ ቁርባን አቀብለው ወደ ቦታዋ መለሷት። መልአኩም ከጻማ ከድካም ከመታረዝ ከረሃብ ከጥም ከመትጋት ከእንባ ከዚህ ዓለም የምትለይበት ጊዜ እንሆ ደረሰ አላት። የካቲት 27 ቀንም ወደ ምስራቅ እጇን ዘርግታ ቆማ ስትጸልይ በቤተ ክርስቲያን ውስጥ ከደስታ ብርሃን ጋር ያማረ ሽታ መጣ። ጌታችን ከአእላፋት መላእክት ቅዱሳን ጋር ወደ እርሷ መጣ። እናታችን ቅድስት ፍቅርተ ክርስቶስም ሰገደች፣ ተንበረከከች፣ እጅግም አለቀሰች። ከወደቀችበት ቦታ አንስቶ ላጠፋሽ አልመጣሁም ወዳጄ ላከብርሽ ነው እንጂ አላት። የዘላለም መንግስት አዘጋጅቼልሻለሁና ደስ ይበልሽ። ቅድስት ፍቅርተ ክርስቶስም ይህን ቃል ኪዳን እንዲገባላት ተማጸነችው። ጌታችንም ሁሉንም እንደ ቃልሽ ይሁንልሽ፣ በስምሽ ስሜ ተጨምሯልና ለቤተ ክርስቲያንሽ መባ የሰጠ የተላከ የተቀበረ ቤተ መቅደስሽ መጥቶ የተሳለመ እስከ 12 ትውልድ ድረስ የምሕረት ቃል ኪዳን ሰጠሁሽ አላት። በረከቴም በቤቱና በልጆቹ በገንዘቡ ላይ ይደር። የገድልሽ መጽሐፍ ባለበት አጋንንት ሰይጣናት አይቅረቡ። በአዝመራ ስምሽን በሚጠሩ ጊዜ የለመለመ ይሁን። በጸሎትሽ ተማጸነው ሁሉ ባለጤና ይሁን። ስምሽን በእውነት የሚጠራ የከበረ ነው። ያለመጠራጠር በቀናች ሃይማኖት የገድልሽ መጽሐፍ የጻፈ ያጻፈ ያነበበ የተረጎመ በሃይማኖት የሰማ እስከ ቀዝቃዛ ውሃ ድረስ የሰጠ ኃጢአቱ ይሰረይለታል። ስለ ድጋምሽ ስለ ትሩፋትሽ 7 አክሊሎችንና ይህን ሁሉ ቃል ኪዳን ሰጠውሽ። ለዓለምራው ቦታሽን አላስረግጠውም ብሏት ወደ ሰማይ አረገ። በማግስቱ ትንሽ ህመም ታመመች። ደናግል መነኮሳት ጠርታ የእረፍት ቀኗ መድረሱን ነገረቻቸው። ከመካከላቸውም አንዷን ለገዳሙ አስተዳዳሪ መርጣ በፍቅር ስም ተሰናበተቻቸው። የዳዊት መዝሙርም ስትጸልይ የካቲት 29 ቀን እሁድ አጥቢያ ጠዋት በጌታ በዓል ቀን አንቀላፋች፣ ነፍሷም ከስጋዋ ተለየች። ጌታችንም ከእናቱ ከቅዱሳን ጋር መጥቶ ነፍሷን ተቀብሎ ወደ ዘላለም ገነት ወሰዳት። ቅዱሳንም ከመላእክት ጋር እልል እያሉ እያመሰገኑ ወደ ዘላለም ቦታ ገነት አስገቧት። ከቅድስት ፍቅርተ ክርስቶስ መቃብር ላይም ለ40 ቀናት ብርሃን ሲበራ ይታይ ነበር። በሰሜን ወሎ ሀገረ ስብከት በመቄት ወረዳ ጥባ ማርያም ቀበሌ ውስጥ ምንታምር በምትባል ቦታ በ16ኛው መቶ ክፍለ ዘመን በኢትዮጵያዊቷ ሰማዕት ጻድቅ ቅድስት ፍቅርተ ክርስቶስ የተመሰረተችው እመምዑዝ ኪዳነ ምሕረት ቅድስት ፍቅርተ ክርስቶስ አንድነት ገዳም በዓላቸው የሚከበሩበት ታኅሳስ 16 ቀን የቅዳሴ ቤቷ እንዲሁም የካቲት 29 ቀን በዓለ ዕረፍቷ ይከበራል። ከእናታችን ከቅድስት እመምዑዝ ፍቅርተ ክርስቶስ ረድኤት በረከት ይክፈለን። በዚህች ዕለት የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ዘርዓ ክርስቶስ ጻድቅና ሰማዕት የቅዱስ ፍቅርተ ክርስቶስ በዓል፣ ቅዱስ ሕፃን የፍቅርተ ክርስቶስ ልጅ ቅዱስ ቢላካሪዎስ ዘሀገር አርሞኒ አረጋዊ ደራሲ ጻድቅና ሰማዕት ይታሰባሉ። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰግናለች። ከእጇ ፍሬ ስጧት፣ ስራዎቿን በሸንጎ ያመስግኗት። መጽሐፈ ምሳሌ ቁጥር 31 ከምዕራፍ መጽሐፈ ምሳሌ ምዕራፍ 31 ከቁጥር 29 ሰላም ለጥንሰትከ ወለድደትከ በአምሃ በሰጊድ ወበአኮቴት ሰርከ ወነጋ ኢየሱስ ክርስቶስ ተወካፌ ስለት ወነስሐ በማርያም ድንግል በህሊናሃ ወበድንግል በስጋሃ ለገብርከ ህዙነ ልብ ሀበኒ ፍስሐ ዘራ ክርስቶስ ሰማዕት ፍትወተ ዓለም መናኒ ወቢላካሪዮስ አረጋዊ መምህረ ወንጌል ዘአርሞኒ እመምዑዝ ፍቅር ተጣይም ዝክረ ስማ ዜሴኒ በእንተ ማርያም ድንግል ወበእንተ ወልዳ አዶኒ ዘተመትረ ክሳዳ በትእዛዘ ዮናኒ ፍቅርተ ክርስቶስ ምን ዘሃነጽኪ ቤተ በደብረ ሲሃት መካን ሀበ ገበርኪ ስብሃተ ዝንቱኒ ቤትኪ ዘተወፈየ ኪዳናተ ቢላካሪዮስ አረጋዊ በሀገር አርሞኒ ዘከሰተ በእንተ ልደት ስቡህ አመደረሰ መጽሐይፍተ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።